ዛሬ ጧት ጸጉርህን ስታበጥር ግንባር ቀስ በቀስ ወደ ኋላ መሸሹን አስተውለሃል? ወይስ በመታጠቢያ ወለል ላይ የሚቀረው የጸጉር ብዛት እንቅልፍ ነስቶሃል? ብዙዎቻችን ጸጉራችን ሲሳሳ የዘር ነው ወይም እድሜ ነው ብለን ተስፋ እንቆርጣለን። ግን እውነታው ይሄ አይደለም። አብዛኛውን ጊዜ ጸጉራችንን እያጠፋ ነው ያለነው እኛው ራሳችን ነን። ሳታውቀው በየቀኑ የምትሰራቸው ጥቃቅን በሚመስሉ ግን አደገኛ ስህተቶች ጸጉርህን እያሸሻቸው ሊሆን ይችላል። ዛሬ ጸጉርህን በፍጥነት እንዲመለጥና እንዲሳሳ የሚያደርጉ 4 ዋና ዋና ስህተቶችን አሳያችኋለሁ። እነዚህን ስህተቶች ዛሬውኑ ካላቆምክ ነገ የምትታደገው ጸጉር ላይኖርህ ይችላል። እስከ ጨረሻው ተከታተሉ። የመጀመሪያውና ብዙዎቻችን የምንሳሳተው ስህተት ጸጉርን በከፍተኛ የሙቀት መጠን መታጠብ ነው። አዎ፣ በቅዝቃዜ ሰዓት በሙቅ ውሃ መዘፍዘፍ ደስ ይላል። ለጸጉር ግን ይሄ ትልቅ ቅዠት ነው። በጣም የሞቀ ውሃ በራስ ቅል ላይ የሚገኙትንና ጸጉርህን ጠንካራና አንጸባራቂ የሚያደርጉትን ተፈጥሮ ጠንካራ ዘይቶች ናቹራል ኦይልስ ጠርጎ ያጠፋቸዋል። ልክ የፈላ ውሃ በፕላስቲክ ላይ ሲፈስ እንደሚቀልጠው ሁሉ ሙቅ ውሃም የጸጉርህን ውጫዊ መከላከያ ያዳክመዋል። ውጤቱ ምን መሰለህ? የራስ ቅልህ ይደርቃል፣ ጸጉርህ ይቆራረጣል፣ የጸጉርህ ስሮች ደግሞ ጥንካሬ አጥተው በቀላሉ ይረግፋሉ። ጸጉርህ እንዲበቅል ሳይሆን እንዲነቀል መንገድ እየከፈትክለት ነው። ስለዚህ ጸጉርህን ለመታደግ ከፈለግ ዛሬውኑ ውሳኔ አስተላልፍ። ለብ ባለ ውሃ አሊያም ደግሞ በቀዝቃዛ ውሃ መታጠብን ልመድ። ቅዝቃዜው የጸጉርህን ቀዳዳዎች በመዝጋት እርጥበትና ዘይቱ ውስጥ እንዲቀር ያደርገዋል። ሁለተኛው ስህተት ደግሞ ገላህን ታጥበህ እንደወጣህ የምትፈጽመው ስህተት ነው። ጸጉርህ በረጠበበት ሰዓት በህይወት ዘመኑ ካለው ጥንካሬ እጅግ ደካማ በሆነ ደረጃ ላይ ነው የሚገኘው። ብዙዎቻችን ቶሎ ለማድረቅ በማሰብ ፎጣውን ጭንቅላታችን ላይ አድርገን እንደ ጠላት በኃይል እናሻለን። ይህ ተግባር በጸጉሩ ላይ ፍሪክሽን ወይም ግጭት በመፍጠር ገና በማደግ ላይ ያሉትን ለጋ የጸጉሮችን እየቀነጠስክና እየሰባበርክ መሬት ላይ እንዲረግፉ እያደረግክ ነው። ከዛሬ ጀምሮ ፎጣ አጠቃቀምህ ላይ ጥንቃቄ አድርግ። ፎጣም በጸጉር ላይ ቀስ አድርገህ በመጫን ውሃውን እንዲመጥልህ አድርግ እንጂ በጭራሽ አትሸው። ከተቻለ ደግሞ ከሸካራ ፎጣ ይልቅ ለስላሳ የሆነ የጥጥ ቲሸርት ወይም ማይክሮፋይበር ፎጣ ተጠቀም። ጸጉርህ እንዲቆይልህ ከፈለክ እንደ እንቁላል በጥንቃቄ መያዝ አለብህ። ወደ ሶስተኛው ስህተት ስንሄድ በየቀኑ የምትጠቀመውን ሻምፖ እንመለከታለን። ብዙዎቻችን ንጽህና እየጠበቅን ይመስለን ይሆናል። ነገር ግን ጸጉርን በየቀኑ በሻምፖ መታጠብ ትልቅ ጥፋት ነው። በተለይ ሰልፌት ያላቸው ሻምፖዎች ልክ እንደ ዕቃ ማጠቢያ ሳሙና ጸጉርህን ነው የሚያደርጉት። እነዚህ ኬሚካሎች ጸጉርህን ከመቁረጥ አልፈው የራስ ቅልህን ለተለያዩ በሽታዎች ያጋልጣል። ጸጉርህ ተፈጥሯዊ ወዙን አጥቶ እንደ ጭድ እንዲደርቅ ያደርጉታል። አስታውስ፣ ጸጉርህ ራሱን በራሱ የሚጠብቅበት ተፈጥሯዊ ቅባት አለው። በየቀኑ ሻምፖ ስትጠቀም ይህንን ጥበቃ እየሰበርክ ነው። መፍትሄው ምንድን? በሳምንት ከ2 ወይም ከ3 ጊዜ በላይ ሻምፖ ተጠቀም። በተረፈ ባዶ ውሃ ብቻ መጠቀም ለጸጉር ጤንነትና ተፈጥሯዊ እድገቱ እጅግ የተሻለ ነው። ሻምፖ ስትገዛም ሰልፌት ፍሪ መሆኑን ማረጋገጥህን አትርሳ። አራተኛውና ብዙ ጊዜ ትኩረት የማይሰጠው ትልቁ ሚስጥር ጭንቀትና እንቅልፍ ማጣት ነው። ምናልባት ጸጉርህ የሚረግፈው ከጭንቅላትህ በላይ ባለው ሳይሆን በውስጡ ባለው ሐሳብ ሊሆን ይችላል። ከፍተኛ ጭንቀት ሲኖር ሰውነትህ ኮርቲዞል የተባለ የጭንቀት ሆርሞን በብዛት ያመነጫል። ይህ ሆርሞን ደግሞ የጸጉርህን እድገት ዑደት በቀጥታ በማቋረጥ ጸጉርህ ያለ ጊዜው እንዲረግፍ ትዕዛዝ ያስተላልፋል። እንቅልፍ ስታጣ ሰውነትህ ራሱን የመጠገንና የጸጉር ሴሎችን የማደስ እድል አያገኝም። በቀን ቢያንስ 7 ሰዓት መተኛት ለጸጉርህ እድገት ከማንኛውም ቅባት በላይ ወሳኝ መሆኑን አትርሳ። እንግዲህ ዋና ዋናዎቹ የጸጉር ጠላቶችህ እነዚህ ናቸው። እነዚህን 4 ነገሮች ዛሬውኑ ማስተካከል ስትጀምር በጥቂት ወራት ውስጥ በጸጉር ላይ የሚመጣውን አስገራሚ ለውጥ በገሃድ ታያለህ። ለውጥ የሚጀምረው ከራስህ ነው። ታዲያ አንተ ከነዚህ ስህተቶች ውስጥ የትኛውን በብዛት ትሰራ ነበር? ኮሜንት ላይ በግልጽ አሳውቀኝ። እኔም ለጥያቄዎቻችሁ መልስ እሰጣለሁ። ለተጨማሪ የግሎ አፕና የገጽታ ግንባታ መረጃዎች ቻናሉን ሰብስክራይብ አድርጉ። ቪዲዮውን ለጓደኞቻችሁ እንዲደርስ ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከንገናኝ ሰላም።